ሰላም ጤና ይስጥልኝ ውድ የላንጋኒቱ ቤተሰቦች፣ ይህ ከላንጋኒቱ ወደ እናንተ የሚደርሰው ሳምንታዊ የስፖርት ትንታኔ ፕሮግራም ነው። በዛሬው ትንታኔ ፕሮግራማችን ላይ ለምንድን ነው እግር ኳስ ተጫዋቾች ጎል ካስቆጠሩ በኋላ ሴሌብሬት ሲያደርጉ ማሊያ ሲያወልቁ ቢጫ ካርድ የሚያዩት የሚለውን ምክንያቶች እናያለን። ብዙ ጊዜ ይሄ ነገር ለብዙ ሰዎች ግራ ያጋባል፣ ለብዙ ተመልካቾች ግራ ያጋባል። ምክንያቱም አንድ ተጫዋች ጎል ካስቆጠረ በኋላ በዛ ላይ ማሸነፊያ ጎል ሊሆን ይችላል፣ ካስቆጠረ በኋላ ደስታውን ሊገልጽ ይችላል አይደለ? ደስታውን ከሚገልጽባቸው መንገዶች አንዱ ደግሞ ማሊያውን አውልቆ ሴሌብሬት ማድረግ የተለመደ ነው። እና ይሄ ነገር ለምን ይከላከላል የሚለውን ሪዝኖች እንመለከታለን ማለት ነው። መጀመሪያ ባክግራውንድ ስንጀምር ከ2004 በፊት ባይዘዌ እንደዚህ ማሊያ አውልቆ ሴሌብሬት ማድረግ ምናምን እንደ ትሬድማርክ ሴሌብሬሽን ነበር የሚታየው። ከዛ ከ2004 በኋላ ግን ያው ያስቀጣል ማለት ነው። ያው እንደሚታወቀው አንድ ተጫዋች ጎል አስቆጥሮ ማሊያን አውልቆ ሴሌብሬት የሚያደርግ ከሆነ ቢጫ ካርድ ያሰጣል ማለት ነው። ቢሆንም ግን ቢጫ ካርድ እያሰጠን ቢሆን ተጫዋቾች እያወቁም ቢሆን ሴሌብሬት ያደርጋሉ ማሊያቸውን አውልቀው ማለት ነው። እና እነዚህ ምክንያቶች እንመለከታለን ማለት ነው። አራት ምክንያቶች አሉ። የመጀመሪያው ምክንያት ምን መሰላችሁ? ስፖንሰሮችን ፕሮቴክት ለማድረግ ነው። የስፖንሰሮች ኢንቨስትመንት አለ። ለምሳሌ ማንቸስተር ዩናይትድ ኤክስ የሚባል ስፖንሰር አለው እንበል። ስለዚህ ኤክስ የሚባለው ስፖንሰር በማንቸስተር ዩናይትድ ማሊያ ላይ ፊት ለፊት ላይ ይጻፋል ማለት ነው። የስፖንሰሩ ስም ሜቢ አሁን ለምሳሌ ኤክስ ብንለው ኤክስ ተብሎ ይጻፋል። ስለዚህ ይሄ ማለት ለምንድን ነው ይሄን ስፖንሰርሺፕ ዲል የሚያደርጉት? ምንድን ነው? ማስታወቂያ ለመስራት ነው። ብራንዳቸውን ከፍ ለማድረግ ነው። ራሳቸውን ለመገንባት ነው። ተርኖቨርም አለው የራሱን የቻለ ደግሞ በኋላ ደግሞ የሚያገኙት ገቢ አለ። ለክለቡም ብር እንደሚሰጡት እነሱም ደግሞ ያተርፉበታል ማለት ነው። ስለዚህ አንደኛው ምክንያት ማሊያ አውልቀው ሴሌብሬት ማድረግ የማይፈቀድበት ምክንያት ምንድን ነው? የስፖንሰሮችን ኢንቨስትመንትን ፕሮቴክት ለማድረግ ነው። ምክንያቱም አስቡት እንግዲህ አንድ ተጫዋች በመጨረሻ ደቂቃ ሊሆን ይችላል ማሸነፊያ ጎል አግብቶ ማሊያውን አውልቆ ሴሌብሬት በሚያደርግበት ጊዜ ያ በጣም በፎቶ ውስጥ የሚገባ በቪዲዮ በደንብ የሚታይ ሞመንት ነው እና ይሄን ሞመንት ስፖንሰሮች ማጣት አይፈልጉም። ስለዚህ አንደኛው በቃ ስፖንሰሮችን ፕሮቴክት ለማድረግ ነው ማለት ነው። ሁለተኛው ደግሞ ኦቨር ሴሌብሬሽን ነው ተብሎ ይታሰባል። ወይም ደግሞ አንዳንድ ተንኳሽ የሆኑ መልእክቶች ይተላለፉበታል። ለምሳሌ ፖለቲካዊ መልእክቶች ሊሆኑ ይችላሉ። የተለያዩ መልእክቶችን፣ ተቃውሞዎችን፣ ሃይማኖታዊ ኦር ከዘር ጋር የተያዘ ነገር እንደዚህ አይነት ነገሮችን ጽፈው ሊያሳዩ ይችላሉ በውስጥ በለበሱት ልብስ ማለት ነው። ለምሳሌ ብንመለከት ሮቢ ፋውለርን ታውቁታላችሁ። የሊቨርፑል አጥቂ በ1995 በተደረገ በካፕ ዊነርስ ካፕ ላይ ጎል አስቆጥሮ ነበር። ባለቀ ሰዓት ጎል አስቆጥሮ ምን አረገ? ከውስጥ የጻፈው ፖለቲካዊ መልእክት ነበረ። ያ ማለት የዛኔ በሊቨርፑል ከተማ የሚገኙ ስካውሰሮች 500 ስካውሰሮች ከስራቸው ተባሮ ነበር እና ደግሞ ይሄን እሱ አጋጣሚው በመጠቀም ያው መንግስት ላይ ያለውን ተቃውሞ አሳይቷል ማለት ነው። በጊዜውም ቢጫ ካርድ አይቶም ከዛ ደግሞ ኤፍኤውም ቀጥቶት ነበር ማለት ነው። ኦቨር ሴሌብሬሽን ነው ተብሎ ፐርሲቭ ይደረጋል ማለት ነው። ሌላው ደግሞ ለቡድኑ አገራቸው፣ ለልጃቸው፣ ለጓደኞቻቸው አንዳንድ ጊዜ ለምሳሌ ጓደኞቻቸው በሞት ያጡ ከሆነ ለነሱ ትሪቢዩት ለማድረግ ማሊያ አውልቀው ከስር የሆነ መልእክት ጽፈው ያስተላልፋሉ። አንዳንዴ ደግሞ የልጃቸው ልደት ካለ እንደዛው ለልጃቸው መልካም ምኞት ለመኘት ይጠቀሙበታል። ከዚህ በተጨማሪም ደግሞ የቡድን አገራቸው ለምሳሌ ጉዳት ላይ ከሆነ የሆነ ኢሹ ካጋጠመው ያው እሱን ለማሰብ ሰዎች እሱን እንዲያስቡት ከአንተ ጋንን ለማለት ይጠቀሙበታል ማለት ነው። ለዚህ ምሳሌ የምንወስደው ለምሳሌ ኢኔሽታ ነው። ኢኔሽታ በ2010 በተደረገው የዓለም ዋንጫ የመጨረሻ ፋይናል ጨዋታ ላይ የጨዋታ ትዝ ካላችሁ የተደረገው ከሆላንድ ወር ከኔዘርላንድ ጋር ነበርና በዚህ ጨዋታ ብቸኛውን ጎል ካስቆጠረ በኋላ በዩዝ ኢንተርናሽናል ሌቭል ላይ አብሮት የተጫወተውን ዳኒ ሃርክ የተባለውን ጓደኛውን በሞት ካጣ በኋላ ለሱ መታሰቢያ የሚሆን ጽሁፍ አድርጎ መልእክቱን አስተላልፏል ማለት ነው። ስለዚህ ይሄ ደግሞ ምን ችግር አለው ልትሉ ትችላላችሁ። ነገር ግን አይፋብ ይሄን ነገር አይፈቅድም ማለት ነው። የዛኔም ኢኔስታ ጎል ካስቆጠረ በኋላ እና መልእክቱን ካስተላለፈ በኋላ ቢጫ ተመልክቷል ማለት ነው። አራተኛውና የመጨረሻው ሞር ሪያሊስቲክ ነው። ብዙ ሰዎች በእርግጥ ላያስቡት ይችላሉ፣ ግን ታይም ዌስቲንግ ነው ወይም ደግሞ ሰዓት መፍጀት። እንዴት ሰዓት መፍጀት ይሆናል ማሊያ ማውለቅ ካላችሁ ለምሳሌ ብንጠቅስ ዲየጎ ፎርላንን ካወቃችሁት ማንቸስተር ዩናይትድ እየተጫወተ በነበረበት ጊዜ ማንቸስተር ዩናይትድ ከሳውዛምተን ባደረጉ ጨዋታ ላይ ጎል አስቆጥሮ ማሊያን አውልቆ ሴሌብሬት አደረገ። ከዛ በኋላ ግን ጨዋታው ዳኛው ሊያስጀምር ሲያስብ ዲየጎ ፎርላን መልሶ ማድረግ የከበደው ማሊያው ማለት ነው። እና አሁን እዚህ ጋር ዳኛው ፐርሲቭ የሚያደርገው ነገር ምንድን ነው? ዳኛው የሚያስበው በቃ ዲየጎ ፎርላን ጎል ስላገባና ዩናይትድም እያሸነፈ ስለነበረ ሰዓት ለመፍጀት ነው፣ ደቂቃ ለመፍጀት ነው ብሎ ሊያስብ ይችላል። ግን ደግሞ ቪዲዮውን ተመልሳችሁ ካያችሁ ዲየጎ ፎርላን በቃ መልሶ ማሊያው ማድረግ ነው የከበደው። ምክንያቱም እዛ ጋር የሆነ ሞመንቱም ራሱ ከባድ ሞመንት ነው። በጣም የትልቅ ደስታ ሞመንት ነው። ከደጋፊ ጋርም ትገናኛለህ እና ደስታ ውስጥ ስለሚሆን ተመልሶ ማድረግ ነው የከበደው። ግን ዳኛው የዛኔ ዲየጎ ፎርላንን ምንም መጠበቅ አልፈለገም። ምንድን ያደረገው ጨዋታውን ማስጀመር ነበረ ወዲያው የወሰደው እርምጃ ማለት ነው። ስለዚህ
አንዱ የታይም ዌስቲንግ ሜተድ ነው ተብሎ ይታሰባል ማለት ነው። እና እነዚህ 4 ምክንያቶች ናቸው ተጫዋቾች ማሊያቸውን ሲያወልቁ ቢጫ የሚሰጡት ማለት ነው። አብራችሁኝ ስለቆያችሁ ያመሰግናለሁ። ቻው።